ሳይፈጠሩ ገና እናታቸውም ሳትፈጠር አባታቸውም አያታቸውም የሰው ልጅ ሳይፈጠር በፊት አባታችን አደም በሳቸው ላይ ተበጀኑት አባታችን አደም ያችን ኸጢአ ትንሽ የሆነች ወንጀል ደረጃን ዝቅ ማታረግ በሰሩ ሰዓት አላህን ምን ብለው ጠየቁ ጌታዬ ሆይ إني أسألك بحق محمد إلا ما غفرت لي يا الله بمحمد يهونبه بيطيقها الله ወንጀሌን እንድትምርልኝ አሉ اللهم يهሉ ነገር አዋቂ የሆነ ጌታ يا آدم كيف عرفت محمدا ولم أخلقه بعد محمدን ገና ሳልፈጥራቸው እንዴት አወካቸው በማለት الله تعالى آدمን ጠየቀው آدمም ምን አሉ يا رب لما خلقتني رفعت رأسي إلى قوائم العرش بفتركي ساعات راسين ود عرش مسسو كف سادرغو فرأيت مكتوبا لا إله إلا الله محمد رسول الله إذا عرش مسسو لي لا إله إلا الله محمد رسول الله من صفايهن فعلمت أنك لم تضف إلى اسمك إلا أحب الخلق إليك أنتم ምናሉ ሳቸውም አደምም የዛን ጊዜ ላ ኢላሃ ኢላላህ አላህ ብለህ እኮ ቀጥለህ ሙሐመድ አትልም አታቆራኛውም ይሄ ሙሐመድ የሚባለው ከፍጥረቱ ሁሉ በላጭ ቢሆን እንጂ ለዛ ነው በሙሐመድ ይሁንብህ ብዬ ጠየቅኩኝ አሉ ያኒ አባታችን አደም አለይሂ ሰላም ትልቅም ትምርት እየሰጡን ነው ለኛም አላህ ያ አላህ ማለት እኮ ይችሉ ነበር ግን አላህ ዱንያን ያደረጋት በስበብ ነው ያደረጋት ፈጣሪ አላህ እንደሆነ ያምናሉ ከአላህ ውጭ ሌላ ፈጣሪ እንደሌለ ያምናሉ ጎጂም ጠቃሚም የሐቂቃ አላህ እንደሆነ ያውቃሉ ከዛም ጋር ግን አላህን በማን ጠየቁት በነብዩ አለይሂ ሰላቱ ወሰለም ምክንያቱም አላህ ዱንያን በስበብና በሙሰበባቶች በአስባቦች ነው ያደረጋት አላህ